በእንግሊዘኛ በጣም ደስ ብሎኛል ምናምን ብለህ መልዕክት ታስተላልፍላችሁ። በጣም ደስ ብሎኛል በእንግሊዘኛ first of all thank you for give this chance I happy ሃሎ ፋሚሊ እንደምን አላችሁ? የዩቲዩብ ቪዲዮአችንን እንግዲህ ዛሬ ነው ጀምረናል። ኤ ብለን አፕል ካለን፣ ቢ ብለን ቦል ብለን፣ ሲ ብለን ምን እንላለን? ሲ ብለን ካፌ። ሰላም ሰላም፣ እንዴት ናችሁ? ዛሬ በዩቲዩብ ወደ እናንተ መተናል። የምንገኘው ዋቻሞ ዩኒቨርሲቲ ነው። ተመራቂ ተማሪዎች አሉ። ያበደ ጥያቄዎችን ጠይቃቸዋለን፣ የነሱ ምላሽ እንሰማለን። ከተመራቂ ተማሪዎች ጋር ነው ዛሬ ጊዜ የምናሳልፈው። ይህ የዩቲዩብ ቻናላችን አዲስ ስለሆነ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሁሉን ነገር ማድረግ እንዳይረሳ። ዞር እያለ እንግዲህ እኔ ያለው ካሜራማኑ አለ። አሪፍ ቆይታ እናሳልፋለን። የመጀመሪያ ዩቲዩብ ቪዲዮ ስለሆነ በደንብ ላይክ እያደረጋችሁ አብራችሁን ቆዩ። ተመራቂ ተማሪዎች አዳራሽ ውስጥ ነው ያሉት። አሁን ሊወጡ ነው። የተመራቂ ተማሪዎች ቤተሰብ እንግዲህ እንደምትመለከቱት በራፍ ላይ ውጪ ምናምን ቆሞ በጉጉት የጠበቁ ነው። ስናገኝ ያው ጋሼም አስመራቂ ናቸው መሰለኝ። ስናገኝ እነሱንም እንጠይቃለን፣ ተማሪዎችንም እንጠይቃለን። እሺ ካሜራማን ተከተለኝ። እሺ ሰላም፣ እንዴት ናችሁ? ሰላም፣ እንዴት ቆያችሁ? በሰላም ካቆያችሁልን አመሰግናለሁ። ከየት አካባቢ መጡ ጋሼ? ከአርሴ ነገሌ ነው። አንድ ላይ ነው የመጡት? ወደ ሌጲስ አካባቢ። አንድ ላይ ነው መጣው። እንኳን ደህና መጣችሁ። እንኳን ደህና ጠበቃችሁ። እሺ ምርቃቱ እንዴት አያችሁ? ምርቃቱ በጣም ቆንጆ ነው፣ ደስ ይላል። ከትላንት ጀምሮ እስካሁን ያየነው ነገር ልጆቻችን ጥሩ ሁኔታ ላይ መድረሳቸው በጣም ደስ ብሎናል። እናንተም ደስ ይበላችሁ። እሺ እናመሰግን። ልጆች እዚህ እንግዲህ ግቢ ውስጥ ብዙ አመት ቆይቷል። አሁን ተመርቆ ሲወጣ ለኢትዮጵያ ምን ያክል አስተዋጽኦ ያበረክታል ብለው ያስባሉ? ለኢትዮጵያ ራሳቸውም እንጀራ አግኝተው ኢትዮጵያን ሀገራቸውን እንዲያሳድጉና ደህና ስራ ሰርቶ አገራቸውን እንደሚያሳድጉና ራሳቸውም እድገት እንዲያገኙ ምኞታችን ነው። እሺ በጣም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ታንኪዩ ሶ ማች። እሺ ታምራላችሁ። እሺ ኤ ብሎ አፕል፣ ቢ ብሎ ቦል፣ ሲ ብሎ ምንድነው? ሲ ብሎ ዲ። እዚህ ተመራቂ ተማሪ ነን። ጂሲ ምን ማለት ነው? ጂሲ እኛ ስንማር ወደ ከኛ አካባቢ ትምህርት እኮ ኦኬ። ጂሲ ማለት ነው። እሺ እኛ አካባቢ ስንማር ጂሲ ማለት ጎጃም ካሌንደር ነው። ጎጃም ካሌንደር ግን እዚህ ስንማር ደግሞ ጉራጌ ካሌንደር ነው የተባለው። ጂሲ ማለት በጣም ተምራለህ። እሺ በነገራችን ላይ ቤተሰቦቼ ቀጥታ ከውጭ ሀገር ነው የሚከታተሉትና ለነሱም እንዲሆን ይሄ ኢንተርቪው በእንግሊዘኛ በጣም ደስ ብሎኛል ምናምን ብለህ መልእክት አስተላልፍ። ስኮላርም ታገኝ ትችላለህ በነገራችን ላይ በጣም ወደ ካሜራው እያየ በእንግሊዘኛ first of all thank you for give this chance I happy to the best answer from alternative angle with column A with column B blank space ዲዩል ታበዛረ ቴክ ዩ ተጋበሳ ይመሽ። ይሄ ስኮላር አግኝቶ እስከ ውጭ ሀገር ድረስ ሄዶ መማር አለበት። yes I this that በቃ ዛሬ እንግዲህ ምርጥ ተማሪዎችን እያገኘው ነው። ካጠገቤ ወንድሜ ስምም አለበት። ስሜ ስንታየው አባይ። ስንታየው እዛ ጋር ካሜራ ይታያል። በቃ እሱን እያየ የምጠይቅህን ጥያቄ ቶሎ ትመልሳለህ። ሰዓት የለንም። ተመራቂ ተማሪ ነህ። ጂሲ ምን ማለት ነው? ጂሲ ማለት እዛ ካሜራ ይታያል። ጂሲ ማለት ያው ተመራቂ ነህ ማለት ነው። ኦሬዲ ተመራቂ። አይ ትርጉሙ አብሪቬሽኑ ጂሲ ምን ማለት ነው? ይሄን አታውቅም እንደ እስካሁን ድረስ 4 አመት ተምረህ ተመራቂ ነህ ማለት ነው። ጂሲ ነው አይደለም እኮ ትርጉሙን ንገረኛ። ጂሲ ምን ማለት እና ጂሲ ተምረህ ከኤሌመንተሪ ላይፍ ወደ ግቢ ገብተህ ተመርቀህ የምትጨርሰው በመጨረሻ ላይ የምትጨርሰው ማለት ነው። የምትመረቀው። እሺ ኤ ብለን አፕል ካለን፣ ቢ ብለን ቦል ብለን፣ ሲ ብለን ምን እንላለን? ሲ ብለን ካፌ። እሺ ያው የሚመለከቱ ማለት ነው ከውጭ ሀገር ነውና በቃ ኮሰር ብለህ አታስበላ። በእንግሊዘኛ በጣም ደስ ብሎኛል ምናምን ብለህ መልዕክት ታስተላልፍላችሁ። በጣም ደስ ብሎኛል በእንግሊዘኛ አልችልም። I'm very happy። በመጨረሻ ማመስገን የምፈልገው ማንን ነው? ይሄን ለአመት ቆይታ ማመስገን የምፈልገው ካሜራውን እያየን። እሺ በመጨረሻ ማመስገን የምፈልገው እዚህ ግቢ ከኔ ጋር ፍሬሽ ሆነው የገቡት ጓደኞች አሉ እና ግቢ ደግሞ በጣም ትምህርት ክፍል ኃላፊዎች በስፖርት ሳይንስ ዲፓርትመንት
እና ደግሞ እዚህ ያሉት ጓደኞቹን ፋሚሊም በጣም ማመስገን ፈልጋለሁ። እና እስካሁን እያሳለፈ ያመጣ ጓደኛን አስረዳም። አሁን ይሄን ሁሉ ነገር ሳታቀርታ እረዳለሁ፣ ግን ያው ምን ያደርጋል ሁሉንም ያው እረዳለሁ ያለ። እሺ የት ሀገር ልጅ ነህ? የወላይታ ልጅ ነኝ። ወላይትኛ በጣም ደስ ብሎኛል በላቸው። ከሂፈ ቫይታስ አሹ ተሰጋ ከሂፈ ቫይታስ አሹ 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 በእንግሊዝኛስ አምቢ። እሺ ሰላም ናችሁ? እግዚአብሔር ይመስገን። እዚህም ሰላም በል። እግዚአብሔር ይመስገን። እሺ ምን ዲፓርትመንት? ማርኬቲንግ። አንቺ? ቱሪዝም። ኦኬ እሺ ጀነራል ጥያቄ ነው የምጠይቃችሁ። ጂሲ ምን ማለት ነው? ጂሲ ያ እሱን ያለው ሰውዬ ስለ የሰማሁት እንደሆነ ገመቹና ጫላ ማለት መሰለኝ። ገመቹና ጫላ። እሺ ኤ ብሎ አፕል ካለ ቢ ብሎ ቦል ሲ ብሎ ምን? ስኩዌር ነው። እሺ ኤ ብሎ ምን ካለ? ኤ ብሎ አፕል ቢ ብሎ ቦል ሲ ብሎ ምን ይላል? ያው ዲ ይላል። ቀጥሎ ሲ ብሎ ዲ ነው የሚለው። ሌላ ምን መጥቶልኝ ነበር። ሲ ብሎ ዲ መጥቶልኝ ነበር። እሺ በነገራችን በጣም ጂኒየስ እና በጣም ምኮራበት ጓደኛዬ ነውና ድሮ ምሁር ነበር ሲወለድ። ትምህርት አበላሽቶት ነው እንደዚህ። እሺ በነገራችን ላይ የሚከታተሉን ቤተሰብ ቀጥታ ሙሉ ከውጭ ሀገር ነውና ና አባቴ ሙሉ ከውጭ ሀገር ነው የሚከታተሉንና በጣም ደስ እንዳላችሁና ደስተኛ እንደሆናችሁ መልእክት አስተላልፉ። አንዴ ይለፉና መልእክት አስተላልፉ። በጣም ደስ እንዳላችሁ ማለት ነው። ለቤተሰቦቼ ነው ለቤተሰቦቻችን ከተከታተላችሁ በእንግሊዘኛ ዲፓርትመንት ምንድን ነው? እንግሊሽ እኮ አሪፍ አጋጣሚ ነው። በእንግሊዘኛ እዚህ መልእክት አስተላልፈላችሁ። ታንኪዩ አብረንኪው ኤንድ ቴንኪው ላይፍ ኢዝ ኪው። በደምብ ረዘም አድርገው አንተን እኮ ነው የጠበቁ ያሉት። ባይዘዌ ብዙ ጊዜ ጭንቅላቴ ላይ ነው እንጂ በአፌ እውቀት የለም። ፕራክቲስ ነው ዋናው ነገር። ቲዮሬቲካል ነው። ፕራክቲሱ በወሬ አይገለጽም። በእንግሊዘኛ መልእክት በእንግሊዘኛ እንዳስተላልፍላችሁ ያው በእንግሊዘኛ ብል ደስ ይለኛል ብዙ ግን ያው ኦኬ ቴንክ ዩ በጣም more than I can say በቃ ቴንክ ዩ ነው ባጠቃላይ በቃ ቴንክ ዩ ፋሚሊ ቴንክ ዩ ደርድረን 1 2 3 4 3 በቃ ይመጃችሁ። እንተ ያው ተመርቀናል። ከዚህ በኋላ ስራ አጥነን የምንሆነው በእግር እንምጣ በፕሌን ይሄን ብቻ ኮሜንት ላይ ቼክ ያርጉልን። አንተ ለኛ ታደርሳለህ። ኦኬ አደርሳለሁ። በቃ እንደዛ የት ነው የምትሄደው? እነሱ ያሉበት ነው ቤተሰቦች እኮ እዚህ እኮ እነሱ ያሉት እዚህ ኢትዮጵያ ነው። እንግሊዘኛ ነው የሚሰሙት። እንዴ የመጡ ናቸው እንዴ? አይደሉም። እዚህ ሆኖ እንግሊዘኛ ብቻ የሚያወሩት። ትሄዳለህ እነሱ ጋር? አልፈልግም። ለሀገር ለኢትዮጵያ እኮ የተመረከው እና እኔ ለሀገሬ ለኢትዮጵያ በአማርኛ ነው የተመረከው። በእንግሊዘኛ ፍዳችንን እንብለው። ያው እንትን ነው አሳድጎኛል፣ 4 አመት ተንከባክቦኛል፣ እንዳልባረር አድርጎኛል ብሎ በህልም ሁሉ እያመሰገነ ነው የሚያድረው ቻት ጂፒቲ እና አጋጣሚውን አግኝተው አታዋርደኛ። በዚህ አጋጣሚ ቻት ጂፒቲ እንደ ሰው ስሜት የለም ብለህ አትለፈው። አመስግነው እዚህ ያደረስከኝ። በቃ እኔ መግለጽ የምችልበት ቃል የለኝም ለቻት ጂፒቲ። ቻት ጂፒቲን ባይዘው ምን አልኩት መሰለ? አሁን የመጨረሻው ማለት ነው ቻት ጂፒቲ